ውጪልኝ በቃ ውጪልኝ ቀውስ መቼ ነው የምትማረው? እየሰማሽኝ ነው? ስሚኝ፣ ችግርሽ ምንድን ነው? እየሰማሽኝ ነው? እየሰማሽኝ ነው? ነይ አሁን ሰው ነይ ግቢ ነይ ነይ ግቢ ነይ ግቢ ነይ አንቺ አታስጩሂ ነይ ግቢ ችግርሽ ምንድን ነው? ያልገባኝ ለምንድን ነው እንደዚህ የምትሆኚ እንዴ? ምን ሆኖ ነው የምትይኝ? የፈለግሽው ነገር አለ? እስቲ ንገሪኝ፣ የምትፈልጊውን ነገር ንገሪኝ። እያናገርኩሽ ነው፣ እየሰማሽኝ ነው? በቃ እሺ፣ እያሳመንከኝ ነው። አንቺን የምታሳምኚኝ አይበልጥም እንዴ? ነው እኔ እንዳብድ ፈልገሽ ነው? ችግርሽ ምንድን ነው? አልገባኝም። እኔ በቃ ሰላም ነው የምፈልገው። ና ተወኝ። እሺ በቃ ሰላም ታዲያ የምታመጪው ልጅቷን ይዘሽ በመሄድ ነው? ስሚ፣ መሄድ ነው የምትፈልጊው? ምን ነው የምትይኝ? ለምንድን ነው የምታስጨንቂኝ እንዴ? እቺ ዛሬ ልጅ ልትወስድብኝ ነው? ልብሽ አልተረጋጋም? እዚህ አይደለሽም ያለሽው አንቺ? እዚህ አይደለሽም? የማፈልጊ ከሆነ ሂጂ። ጥፋትሽን በጥፋት ትሸፍኛለሽ። ሌላ ጥፋት ምን ሆኖ ነው የምትይኝ? እኔ ፎፍ ምን ሆኖ ነው የምትይኝ? ምን አድርግ ነው የምትይኝ አንቺ ልጅ? እኔ ምን አይነት ዕዳ ውስጥ እንደገቡ በመድኃኒዓለም የት ሂድልሽ? እንደዚህ በልተን ነበር። እቺ ህፃን ልጅ በዚህ ሰዓት ይዘሽ ትወጫለሽ? አታሳዝንሽም? አይገባሽም አንቺ? ሰይጣን መውጣት ከፈለግሽ ሂጂ ውጪ። ልጅቷን ታያት። ልጅሽንማ እዚህ ኤሌክትሪክ ላይ ጥለሽ አትሄጂም። የኔ ልጅ ነሽ። አታስመስይ። አስመሳይ። ቤቴ ስገባ ሰላም መሆናችን ቤቴን እንኳን ሰላም አታረግልኝም። አይኖር የለሽም። አስቢ። ይሄ ጭንቅላትሽ የተፈጠረው ለማሰቢያ ነው። እንደዚህ ነው በምን ግጥም አድርጎ ነበር መግደል። እየቀለድሽ ነው እንዴ አንቺ? ምን ታርግሽ እቺ ህፃን ልጅ? እቺ ህፃን ልጅ አሁን ምን ትሁን ነው የምትይው? ምንድን ነው የምትይው? ጥፋት እንደገና ይዘሽብኝ ልትሄጂ ነው? ልታሰቀኝ ነው የምትፈልጊው? አጠፋው አይደል? በቃ ሰው ነኝ። አጠፋው፣ ይቅርታ ጠየቅኩ አይደል እንዴ? በቃ እሱ የራስሽ ጉዳይ ነው። አሁን መረጋጋት ስለምፈልግ ዝም አልኩሽ። እንደገና ሌላ ትሰሪያለሽ። ፍላጎትሽን ብቻ ንገሪኝ። ዛሬ እኔ ፍላጎትሽን ንገሪኝ። መውጣት ከፈለግሽ ይኸው የሰማሽኝ ነው። ውጪ። ልጅቷን ተይልኝ። በዚህ ድማ መሰቃየት የለባትም እቺ ልጅ በእኔና አንቺ ጦስ። ያልተመቸሽ ነገር ካለ በቃ ደስ ያላለሽ ነገር ካለ ይኸው ላንቺ ለኔ የሚሻለው መረጋጋቱ አይደለ? ሂጂ እረፍት አድርጊ። የተፈለግሽበት ቦታ ከርመሽ ነው። ከዛ ውጪ ግን ልጅቷን ካጠገቤ አትውሰጅብኝ። እናት ሁኚ፣ ትክክለኛ እናት።
ለከርስ ብሎ ሱቅ ሄዶ ልጅቷን እሳት ላይ ጥሎ መሄድ ትክክል ነው ብለሽ የምታስቢ ከሆነ አይገባኝም። እኔ ስንቱን ነው የማስበው? ኤሌክትሪክ ብትይዝ ብትወርቅ ሰው መገብቶ ቢወስድብኝ ስቃዩን አስበሽዋል? ህመሙን አስበሽዋል? ውሻ ቢገባ ስንት ነገር አለ። ለከርስ ቢቀርስ ቢቆይስ ሁሉ ነገር ከዚህ ልጅ ይበልጣል። ይቅር እሱ። አሁን እንደገና ደግሞ እንደዚህ አይነት ነገር ውስጥ መግባት ህሊናሽ ነው እንዴ? እንደገና ወደ ልጅነት ነው የምትሄጂው? ትልቅ ሰው ነሽ እኮ አንቺ። ከዚህ በኋላ ነገሮችን ለምን ደግሞ አታገናዝቢ? ለምን የጎረቤት መሳቂያ ታደርጊናለሽ? ይሄ አስቢ እንጂ ትልቅ ሰው ነሽ። ለምንድን ነው ክፉ ታደርጊኛለሽ? እኔና አንቺ ጭቅጭቅ እያየሽ ማደግ አለባት ይችልሽ? አስቢ እሺ። ይሄ ጭንቅላትሽን ሁሌ ተጠቀሚበት። ዝም ብለሽ ብቻ ለቅባት አታርጊው ጭንቅላትሽ። ምን እንደማደርግሽ እራሱ አላውቅም። ይገባሻል? የማወራሽ ነገር ይገባሻል? ጭንቅላት አለሽ? መውጣት ከፈለግሽ ውጪልኝ። በቃ እኔ አሁን አታስመስይ፣ እሺ? አታስመስይ። ውጪልኝ፣ በቃ ውጪልኝ። ቀውስ እንደዚህ ብበላት ትንሽ ነበር ደስ የሚለኝ። አውሬ ገድሎኝ ነበር። በስሜ ገድሎኝ ነበር። ምነው በቀረብኝ አምላኬ ሆይ፣ ምነው እግሬን በሰበረው። ኧረ ምን አይነት ነገር ውስጥ ነው ያለሁት? እስራኤል አምላክ በቃ ይገለኛል። እኔ ምንድን ነው የሚወጣኝ? መድኃኒዓለም ኧረ ምን ይሻለኛል?
በእናትህ በቃ ናፍ በማርያም አንዴ ላስረዳ በማርያም አንዴ አስረዳ በእናትህ አንዴ በቃ አዳምጠኝ እሺ ተረጋጋና አንዴ ብቻ አዳምጠኝ ናፍ በማርያም በቃ በማይይዣለሁ አንዴ አዳምጠኝ በእናትህ አንዴ ምን ላድምጥሽ አቆሰልሽኝ ምን ላድምጥሽ ብቻ አዳምጠኝ እና የፈለከውን ትወስናለህ አዳምጠኝ አንዴ ላስረዳህ በቃ አንዴ ላስረዳህ ምንድን ነው ማዳምጥሽ እኮ ስማኛ ታዲያ አንዴ ተረጋጋና ስማኝ በማርያም በእናትህ በቃ ተረጋግተህ ስማኝ በማርያም ጂጂ አትጠጊኝ እዛ ሁሉ ስማኝ በእናትህ አንዴ ብቻ እሺ አውሪ ምንድን ነው ማዳምጥሽ ተረጋጋ እሺ እንዴት ላስረዳህ የሚረጋጋ ነገር አይደለም መሰለኝ የደደብ ስራ ነው መሰለኝ እሺ እንደፈለክ በለኝ በቃ አንዴ ብቻ አንዴ በቃ እሺ አለምጥሻለሁ ሂጂ ዞር በይ አታስመስይ አስመሳይ አትሁን ታጥቦ ጭቃ ነገም እዛው ነሽ አውቃለሁ ስማኝ እስኪ ተረጋጋና አንዴ አድምጠኝ በቃ ናፍ አንዴ አድምጠኝ ናፍረት በማርያም በቃ የምትጸጸትበትን ነገር አታድርግ አንተም ምንም የሚያጸጽት አንቺ የሚያጸጽት ነገር ሰርተሽ ታውቂያለሽ ሁሌ የሚያጸጽት ነገር ነው መሰለኝ ክፉ በማርያም የማይሆን ነገር አትናገረኝ በእናትህ እሺ አድምጠኝ አንዴ ላስረዳ ምን ላድምጥሽ ምንድን ነው ምን አድምጠኝ ነው ምን የሚደመጥ ነገር አለሽ እኮ ተረጋጋ የምትናገሩ ካለ ተናገሪ አስሬ ተረጋጋ አትበይ የምትናገሩ ካለ ተናገሪ እሺ ላድምጥሽ ምን ልትይ ነው ደግሞ አሁንም ሱቅ ቃል ገዢ ነው ሻንጣ ይዘሽ የምትሄጂው አይደለም እሺ ንገሪኝ የምታወሪው ልስማሽ አውሪ አትጮህ እሺ ናፍ ላስረዳህ አይደለ አንዴ አድምጠኝ አልኩህ ቀውስ ስማ ወለበት እኔ መረጋጋት ነው ፈልገው አንተም እንድትረጋጋ እኔም እንድረጋጋ ከክፋት አስቤ አይደለም በቃ እኔ ነገሮችን ለማርገብ ብቻ ነው የፈለኩት አጥፍቻለሁ በማርያም ይቅርታ ይቅርታ አድርግልኝ እሺ ይቅርታ ምንም በቃ እንዲህ ነው ብዬ ላስረዳ አልችልም አውቃለሁ ጥፋቴን በቃ ይቅርታ ይቅርታ እንደው በማርያም በቃ በልጃችን ይዣለሁ ይቅርታ አጥፍቻለሁ እሺ ሰው ነኝ አይደል አልሳሳትም እኔ ስህተትሽ በዛ እሺ በቃ ስህተት ለምን እንደዚህ አውሬ ታደርጊኛለሽ እሺ አውቃለሁ በቃ ይቅርታ በቃ አጥፍቻለሁ እንደው በእናትህ ይዣለሁ በቃ ይቅርታ እኔ በቃ ከመጥፎ ነገር አስቤ አይደለም በእናትህ እንዴት አድርጌ ንገርህ አሁን ዝም በይ በቃ እኔ በራሴ ምታውኔ ጨነቀኝና በቃ እኔ የራሴ ሰዓት አለኝ ልረጋጋ የበለጠ እንድገነፍል እንዳብድ አታርጊኝ በቃ ደህና ተረጋግቼ የነበርኩትን መልሰሽ እሳት ውስጥ ትከችኛለሽ አታሳብጂኝ በየቀኑ አዳዲስ ነገር እየፈጠርሽ አታሳብጂኝ ባልመጣ ሄደሻል አይደለ የት ብዬ ነው የምፈልግሽ እንዴ ነገር አለው እኮ ነው አሁንም ይኸውልሽ እንረጋጋ ከፈለሽ ዝም በይ ማውራት አይምሮዬ ብዙ ማይሆን ነገሮችን ስላሰብኩኝ በዛ ሰዓት ለመረጋጋት ጊዜ ወስዶብኛል አሁንም ተይ ዝም በይ ዝም በይ የሰው መሳቂያ አታርጊ በዚህ በሰለጠነ ዘመን ካንቺ ጋር ጫጫዋለሁ የጎረቤት መሳቂያ